የምትገበገቡ? እኔ እኮ እችላለሁ ሙያ ከቻልክና ከአንተ ጋር መዳረቁ በጣም እያመመኝ ነው። ሙያ ከቻልክ እስኪ ማንኪያ አምጣና እችን ጠበስ አድርግና ልጅ ላምጣልህ ማንኪያ። እሺ ስማኝ አንተ ግንባር አንተ ጓደኛ አይደለሁም እኮ እኔ እኮ ትልቅ ሰው ነኝ። ጓደኛ አይደለም ትልቅ ቢጤም ፈልግ እዛ ልብሱ ተቀዷል። ይሄ እዚህ ጋር እና አትገዛልኝም? ይኸው ገዝቼልሁም የትናንትናማ ደረስኩበት እኮ ምን ቁም ሳጥኑ ስከፍት የራሴ ልብስ ነው ተገኘ። ግን አንተ አትታመንም። እምነት የሌለህ እምነት ግዴታ ነው ለሰው ልጅ ታማኝ መሆን ነው። የእናትዋ ልክ ሳጥሩ እየተከተልከኝ አትግባ። እንጆላ ሄደታ ሄደ አትጩሁብኝ አትጩሁብኝ። ልታስለፈልፈኝ አንተን እንዳባውዴ እኔ አባውዴ ዘር የለብኝም። በልሷን ጠበስ እቺ ትብሰል። እቺ ስትበስል ቲማቲሟን ጨምር። ሊወጣ ሲል ቃሪያና ጨው አድርግ። እሺ ይሄን ቡና ነው አማናው ላይ ጌታዬ በላው ሲያጎራ ከነጃው ጎራ አላዋ ከከራሚው ከዘላቂው ጋር አድርገን ይኸው ያምራል። አደራህን አበባዎች እንዳያሩብኝ ራቅ አድርገው ቁላ ሽንቴ ልሸና አቦያሸና ያሸና ሂድ እዛ ሽንቴ ልሸና እና ለምን እሰራለሁ አልክ? በቃ ቀጥል በቃ ሄሉታ ጭራሽ ታውታ ነው በእናትህ በቃ ውጣልኝ ትልቀጥ ብለህ በቃ ታይ ለምን ሽንቴ መጣ አልኩ ነው እሰራለሁ አልከኝ። ከታትፌ ሰጠሁ እኔ እዚህ ሌላ ልሰራ ብዬ ነው። ዛሬ አንድ እንግዳ ይመጣል አደራ ምሳ ሰዓት እንዳትቀር ብዬዋለሁ። አሁን እሰራለሁ ካልኳላ ሽንቴ ልሸና ምን አንተ እንደዚህ ያልክ የሰራ አሁንስ ማን ይበላል? ዳይ ውጣ ዳይ እንግዳው ይምጣና እወጣለሁ። እዚህ ነው ይልዛ ሂድ ቁጭ ላይ አሁን ሄደቱ አለቃውን አታውቅም እንዴ? እኔ ማዘውን ካልሰማ ውጣ በቃ በሽተኛ ታውቂ ረዳጅ ይጥፋ ግድግዳ ግርግዳ እመና ምን አይነቱ ነው ስሞት አንተ ለምን ራስክን እኔ ማን የሚለውን ፈትሽ ምን አይነቱ ነው ስሞት አረጋግጥ ሌላ ነገር ያመጣብኛል። አይ የሆነማ ነገር አለው ተልኮም አለው። አረ ሰው ያለ ያላቃቂ ያለ ጌታዬ ዛሬ ጊዜው ሰልጥኗል። እናትዋ በጊዜ ተራመድ። ይሄን ያልተጠቀምክበት መቼም አትጠቀምም። ቀውላለ ቅኔ ነው ማዘር ቅኔ ነው። ያሁን ምንድን አልኩህ? ጊዜህን ካልተጠቀምክ ጊዜህን በዚህ እድሜ በዚህ ጊዜ ተፍ ብለህ ሰርተህ ካልተጠቀምክ መቼም ሰው አትሆንም። ተጠቀምበት። እረፍ ጀመ ዘንድሮ ኧረ ላብድ ነው ወይ መከራዬ። ኧረ በእናትህ ተወኝ በቃ ተፋታኝ። ሂድ ከምትሄድበት ለራሴ ደክሞኛል። ልብስ አጥብ ነበር ቤት ሳጸዳ በቃ በእናትህ ውጣልኝ በቃ ይቅርብኝ። ጎበዝ ነው አንጆላ አደርግምሃለሁ። ኧረ በጥበቡ አይነቱ ነው። እረፍ ደግሞ አንተ ሰርተው ምን ሊበላ ነው? ሞት ይሻለኛል። ምን አይነቱን ሰው ነው የጣለብኝ ጌታዬ። ኧረ ፈጅ የገላጋያለ ሰው ባልና ሚስትም እንድትጨቃጭቁ አያውቅም። ኧረ አይጨቃጨቃል። እንዳንተ አይነቱ አንጆላ ቆዳ ምን አይነቱ ነው? ሲያዩ የከተማ ልጅ ትመስላለህ። ወሬ ከውሃ አይነካ ምን ውሃ አይነካ። ሞት ይሻለኛል። ኧረ አታርግብኝ። መሞት ይሻል ይሆን? ከአንተ ጋር ከመኖር ይሻላል። ሞት እኮ ጸጋ ነው፣ ርስት ነው። ሺህ ዓመት አልኖር። እሺ ጥሩ ነው። እና ከአንተ ጋር ግን ቁመናና እንትንህ ልክ አይደለም። ዝም ብሎ ነው አላ ቁመናህና ምንህን ያሳመረልህ። አንጆላ